የሌለበት የእርሱን ሕማሙን እናምናለን። በሥጋ ዘይትወለድ ዘተወልደ በሥጋ ዘይትወለድ በሥጋ የማይወለድ ቅድመ ዓለም ከአብ አካል ዘም አካል የተወለደ በሰው ሥጋ የማይወለድ የእርሱን ሕማሙን እናምናለን አለ። ከእመቤታችን የተወለደው በሰውነቱ ነው እንጂ በአምላክነቱ አይደለምና ማለት ጥንቱን አካለ መለኮት ከእርሷ አልተገኘምና አኮ ወልደ ማርያም በትስብእቱ ዘበዳይሙ በመለኮቱ ዘበዳይሙ በሥርዓተ ትስብእቱ እንዲህ አንድም ከ5500 ዘመን በፊት ያልተወለደ 5500 ዘመን ሲፈጸም እጅግ ክብርት ከምትሆን ከእመቤታችን የተወለደ የእርሱን ሕማሙን እናምናለን። አንድም አይሁድ ከኃይለ ፈላሻ እንግዲህ ወዲህ ይወለዳል የሚሉት 5500 ዘመን ሲፈጸም የተወለደ ከአሁን በኋላ የማይወለድ የእርሱን ሕማሙን እናምናለን። አንድም አሕዛብ እግዚአብሔር አንድ ነው፣ እግዚአብሔር አይወልድም አይወለድም ብለው የሚያምኑት 5500 ዘመን ሲፈጸም የተወለደ የእርሱን ሕማሙን እናምናለን። መዊቶ ሕያው ወልደ አብ መዊቶ ሕያው ወልደ አብ የአብ የባሕርይ ልጅ ሕያው ባሕርይ ኢየሱስ ክርስቶስ ሙቶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። አንድም መዊቶ ሕያው አለ ሙቶ ሳለ በባሕርየ ሥጋ ሙቶ ሳለ በባሕርየ መለኮቱ ሕያው ነው። ተገብረ ዘይትገመር የማይወሰነው እርሱ ተወሰነ። የማይሞተው ሞተ ትላለህ እንጂ ይህ ደብሎ ይሆናል ትለኝ እንደሆነ የማይወሰነው ተወሰነ። የማይወሰነው ተወሰነ ካልክ የማይሞተው ሞተ በለ። ዘኃጢአተነ ዘአልቦ ኃጢአት እርሱ ኃጢአት ሳይኖርበት የእኛን ኃጢአት ተቀብሎ ስለኛ ሞተ አለ። በእንተ ኃጢአተ ሕዝብ በጽአ እስከ ሞት ይለዋልና። መዊቶ ሀዮ ሙቶ ሳለ መለኮት በሥጋ ገንዘብ ሙቶ ሳለ ሥጋ በመለኮት ሕያው ነው። እምሰማያት እምኀበ በሰማያት ከአብ አንድነት ሳይለይ ወደዚህ ዓለም መጣ። አንድም በሰማያት በባሕርይ ክብሩ ከባሕርይ ክብሩ ሳይጎል ወደዚህ ዓለም መጣ። በሕማማተ ሥጋሁ ቤዘወነ በሕማማተ ሥጋሁ ቤዘወነ በባሕርየ መለኮቱ ያይደለ በሥጋው በለበሰው ሥጋ መከራ ተቀብሎ እኛን ነፃ ወጣ። ወደሞ ክቡረ መንፈሰ ሕይወት መንፈሰ ሕይወት ሕይወተ ነፍስ ሕይወተ ሥጋ የሚሆን ደሙን ሰጠ። ወቅድሳተ መንፈስ ወሀበነ የነፍስ ጽን የሚሆን ሥጋውንም ሰጠን። አንድ ወደሞ ክቡረ መንፈሰ ሕይወት ወቅዱሳተ መንፈስ ብሎ በመስዋዕያ ያነበዋል ብሎ ሀብተ መንፈስ ቅዱስን ሰጠ። ወማየ መንጽሔ ዚአነ ሀብተ ክብር የሚሆን ቅዱስ ሥጋውንም ሰጠ። ዘያበርር ውስተ አበዊሆሙ ለእለ ይፈርህዎ በሥጋችን ይቀስፈናል በነፍሳችን ያጠፋናል ብለው ለሚኖሩት ለቅዱሳን እውቀትን የሚገልጽላቸውን ሰጠ። እስመ ምስሌሆሙ ለዝላፉ አሎ በእነሱ አድሮ ጸንቶ የሚኖረው ዘረሰነ ነኪራንም ሁሉ ፍኖተ ሰይጣን ከሰይጣን አሽከናነት ከሰይጣን ወጥመድ ነፃ ያወጣ አዳፌ ነፍሳት የነፍሳት መምህራቸው እርሱ ነው። አዳፌ ነፍሳት አለ ለሰ ሀሎሙ አዳፊ ወድቁ ከመቆስ ዘሰ አዳፈ የአምር ምሳሌ ምስጉረ ነገር እንዲል። አንድም በመስቀል ትርግዛው ነፍሳትን ከባሕረ ገሃነም እየቀዘፈ ነፍሳትን ከሲኦል ወደ ገነት የሚመልስ እርሱ ነው። ሀዳፌ ነፍሳት እንዲህ ሀድፊዮ እንዲል። አንድም ሀዳሴ ነፍሳት የሚል አብነት ይገኛል፣ እንዲሁ ያስተረጉማል። ዘወቱ ኩልነ ንትቤከል ዘንተ አምላከ አብን የምናመልክበት የባሕርይ ልጁ ኢየሱስ ክርስቶስ ነው። አንድም የምናምንበት አምላክ ይህ ነው። ከዊኖም ቅድመ ዓለም ምስላል ቅድመ ዓለም በባሕርየ መለኮቱ ከአብ ጋር ሳለ ርእዮ ለዓለም በማይሰራ ኃጢአት እንዘ ይታወር
ከእጅ በለበሰው ሥጋውን ባሕርየ መለኮቱን በሥጋ ሰውሮ ዲያብሎስን ድል ይነሳው ዘንድ በኢያእምሮ ጌጋይ ለሞት ተቀኔ ሕማም፣ ሞት፣ መከራን ኃጢአት ሳይኖርበት ተቀበለ። አንድ ከብኖም ቅድመ ዓለም ምስላት ቅድመ ዓለም ከአብ አካል ዘእምአካል ባሕርይ ተብሎ ዘእምባሕርይ ተወልዶ በባሕርየ መለኮቱ ከብሮ ሲኖር ርእዮ ለዓለም በማይሰራ ኃጢአት እንዘ ይታጎል ዓለም በማይሰራ ኃጢአት ሲጎዳ አይቶ በኃይለ ጥበቡ አርዌ ይትከየድ የዲያብሎስን ጥበቡን ሊሽርበት በሰው ሥጋ ተሰውሮ መጥቶ በኢያእምሮ ጌጋይ ለሞት ተቀኔ ኃጢአት ዳነገር ሳይኖርበት ሞተ። ፈቂዶ ይፈውስ ትስብእተ ሰብ ፈቂዶ ይፈውስ ትስብእተ ሰብ የሰውን ባሕርየ ሰብን ነፃ ሊያወጣ ወዶ ተገብረ በማኅፀነ ድንግል ታብዮ ለኩሉ ኃይል ለበሰማያት ማኅደር በሰማያት ካለ ማኅደራት ባለ በቀና ነበር። መጽሐፍ ምስጢርን እንጂ ዘይቤን አይጠነቅቅምና በሰማያት ሆኖ ማኅደር አለ። ሰውን ሊያድን በሰማያት በሀገሩ በሰማያት ከሚኖሩ ከመላእክት ተሰውሮ ወደዚህ ዓለም መጣ አለ። ምነው እስከ ብፅዕናት ሰማይ ሚካኤል ተለውጦ ይል የለምን? በአምሳለ ሊቀ ካህናት እስከ አምስተኛው ሰማይ ሚካኤል ተከተለው ይል የለምን? ቢሉ የደረሰበትን ስላላወቀ እንዲህ አለ። ወለእለ ይትቃወማ ኃይል በኢያእምሮ ሰወሮሙ ወለእለ ይትቃወማ ኃይል በኢያእምሮ ሰወሮሙ ስልጣኑን የሚቀር ስልጣኑን የሚጻረሩትን አጋንንት በኢያእምሮ ባለማወቅ ሰወራቸው አለ። ጌታ ሰው ሲሆን አጋንንት አውቀው ቢሆን ብዙ ጽንስ ባበላሹ ነበርና አንድም ወለእለ ይቀውማ ሲል ነው። ለምስጋና ቁመው ለምስጋና ጸንተው የሚኖሩ መላእክትን ባለማወቅ ሰውሮ ሰው ሆነ አለ። ሰው በሆነ ጊዜ ልደቱን ያላወቁ መላእክት ነበሩና ሥጋ ለብሰ ዘይማስን ወዘይማስን ዘይማስን ሥጋን ዘይትማስን ነፍስን ተዋሃደ። አንድም ዘይማስን ሥጋ ዘይማስን መለኮት ዘይማስን ሥጋን ተዋሃደ። አንድም ዘይማስን ሥጋ ዘይማስን ሥጋን ተዋሃደ አለ። ዘይማስን ቅድመ ቀደመ በድቀቱ ዘይማስን ጌታ ሰው ከሆነ በኋላ ለሥጋ መዋቲ ረሰዮ ዘይማስን ለሥጋ መዋቲ ረሰዮ ዘይማስን የሚፈርስ የሚበሰብስ ሥጋን የማይሞት የማይፈርስ የማይበሰብስ አደረገው። ዘበአርአያ ሥጋ ዘመዋቲ አዳም ዘበአርአያ ሥጋ ዘመዋቲ አዳም የአዳምን ባሕርይ አድርጎ የአዳምን ባሕርይ ሕያው ባሕርይ አደረገው። አርአያ ዘይማስን ዘቦቱ በአርአያ ዘይማስን ተነስተ አርአያ ዘይማስን ዘቦቱ በአርአያ ዘይማስን ተነስተ የማይጠፋ የማይፈርስ የማይሞት የማይገረፍ መለኮት በሚገረፍ በሚያዝ በሚጨበት ሥጋ ተያዘ፣ ተገረፈ፣ ተሰቀለ። ወትእዛዛተ ጽድቅ በወንጌል መጠወ ወትእዛዛተ ጽድቅ በወንጌል መጠወ ለሥጋ መዋቲ ረሰዮ ዘይማስን ዘበአርአያ ሥጋ ዘመዋቲ አዳም አርአያ ዘይማስን ዘቦቱ በአርአያ ዘይማስን ተነስተ በባሕርዩ ድል መነሳት ድል የማይነሳው ዲያብሎስ ድል በሚነሳ በሥጋ ድል ተነሳ። ወትእዛዛተ ጽድቅ በወንጌል መጠወ ደገኛውንም ትእዛዝ በወንጌል ተፋቀሩ ለጭቅየ በበይናቲክሙ ብሎ ሰጠ። አንድም ዘአምነ ወዘተጠምቀ ይድህን ዘአምነ ወዘተጠምቀ ይድሃን ብሎ ሰጠ። አንድም ዘበላ ሥጋዬ ወሰትየ ደምየ ብሎ ሕይወት ዘላለም ብሎ ሰጠ። አንድም አነ እስመ አነ ሞይቱ ወለዓለም ብሎ ሰጠ። ዘውእቱ ጸውዐ
ዘውቱ ጸዋይ ዘበመንግሥት ንየው ተምሂረነ ዘውቱ ጸዋይ ዘበመንግሥት ንየው ተምሂረነ ወንጌልን አምነን በወንጌል ጸንተን በወንጌልን አምነን በወንጌል ኑረን በገነት መንግሥተ ሰማያት ጸንተን እንኖር ዘንድ አንድም በእርሱ አውራሽነት ገነት በመንግሥተ ሰማያት ጸንተን እንኖር ዘንድ ወበውእቱ ወንጌል ማእሰረ ሰይጣን ተበትከ ወበውእቱ ሰይጣን ማእሰረ ሰይጣን በወበውእቱ ወንጌል ማእሰረ ሰይጣን ተበትከ በዚህም ወንጌል የሰይጣን አሽከላነት ተበጠሰ አለ። ክደት ተንኮል ጠፋ። ከመሞት ሕይወተ ንትካፈል ከመሞት ሕይወተ ንትካፈል ከሞት ወጥተን ሕይወትን እንታደር ዘንድ አንድም ከሲኦል ወጥተን ገነት መንግሥተ ሰማያትን እንወርስ ዘንድ አንድም ከክህደት ወጥተን ሃይማኖትን ገንዘብ እናደርግ ዘንድ አንድም ከኦሪት ወጥተን ወንጌልን ገንዘብ እናደርግ ዘንድ ወእምነ ኢያእምሮ ልቡና ንንሣ ወእምነ ኢያእምሮ ልቡና ንንሣ ካላዋቂነት ወጥተን አላዋቂ ከሆነች ከኦሪት ወጥተን ጌታ ሰው የሰራትን ወንጌልን ገንዘብ እናደርግ ዘንድ ውእቱ ከዊኖ ሰብአ ወልደ እግዚአብሔር አምላክ ዘተወልደ እምአዳም መዋቲ ውእቱ ከዊኖ ሰብአ ወልደ እግዚአብሔር አምላክ ዘተወልደ እምአዳም መዋቲ ከአዳም ከመዋቲ ሥጋ ከአዳም ተወልዶ ወልደ አብ ወልደ ሕያው ባሕርይ የሕያው ባሕርይ የእግዚአብሔር አብ ልጅ ሕያው ባሕርይ ኢየሱስ ክርስቶስ በአምሳሉ ተሰውጦ ነሣ ዘቀዳሚ ንግበር ሰብአ በአርአያነ ወበአምሳሊነ ብሎ በጥንተ ፍጥረት የፈጠረውን ያን ሥጋ ገንዘብ አደረገ። በአምሳሉ ተሰውጦ ነሣ ዘቀዳሚ ለተወልዶ ተጸንሰ ብእሴ አለ። እንደ ማድጋ ውሃ እንደ መስኖ ውሃ ገብቶ ወጣ የሚሉ መናፍቃን አሉና ሰው ሊሆን ተወለደ። አንድም ተጸንሰ ብእሴ አለ። ጌታ ለመወለድ ሰው ሆኖ ለመወለድ ተጸነሰ። በእናት ማኅፀን ወደ ውሃ አጥንት ሆኖ መቅረት አለና አንድም በአምሳሉ ተሰውጦ ነሣ ዘቀዳሚ ለተወልዶ ተጸንሰ ብእሴ በአዳም አምሳል ሰው ሆኖ የአዳምን ጥንተ ገንዘቡ አዳምን ገንዘብ አደረገ። አንድም በዲያብሎስ አምሳል ሰው ሆኖ የአዳምን ጥንተ ገንዘቡ የሆነ አዳምን ገንዘብ አደረገው አለ። በዲያብሎስ አምሳል ብሎ ገለጠው። ዲያብሎስ እሱም ገጼን ጽኑዕ ራእይን ገልጬ የሄድኩ እንደሆነ አዳም ሐሳቤን አይቀበልልኝም ብሎ በሥጋ ከይሲ ተሰውሮ ሄዶ አዳምን ድል ነስቶታል። ጌታም ባሕርየ መለኮቴን ገልጬ የሄድኩ እንደሆነ ሰይጣን ያውቅብኛል ብሎ በባሕርየ ሥጋ ተሰውሮ መጥቶ ድል ነስቶታልና ወበከመ ኮነ እንከ ተሃባ ሰይጣን በጉልቱ ውስተ ሥጋ ከይሲ ከማሁ ኮነ ድነትነ በተሰውሮተ ቃለ እግዚአብሔር በዘመድነ እንዲህ ዘውእቱ አምላክ ዘበአማን ዘውእቱ አምላክ ዘበአማን ብእሴ ብሎ ነበርና ሩቅ ብእሲ እንዳይሉበት ይሁም ሰው የሆነው በድንግል ማርያም ማኅፀን የተወለደው የባሕርይ አምላክ ነው። ዘበአማን አለ። አምላክነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት ባሰት አይደለምና ዘበነቢያት አቅደመ ታውቆ ዘበነቢያት አቅደመ ታውቆ አስቀድሞ የባሕርይ አምላክነቱን በነቢያት ያናገረ አለ። ሙሴ በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ ወምድርን ሀለወት ራቃ ብሎ ኢሳይያስም አቆኑ ኢሳይያስም እደ ሳረረቱ ለሰማይ ዋጽናታ ለምድር አይኑ ምድርን መከይደ እገሪ ሰማይን መርመሪ ወምድርን መከይደ እገሪ ብሎ ዝራም አቆኑ አንተ ትቤ አመ ፈጠርካ ምድር ከመ ታውጽኦ ለሥጋ መዋቲ ብሎ ወበሐዋርያት ተሰብከ አምላክነቱን በሐዋርያት
ሰማያተ ወምድረ ቅድሳተ ስባቲከ ብሎ አንድ ዘበነቢያት አቅደመ ታውቆ ዘበነቢያት አቅደመ ታውቆ ስጋዌውን አስቀድሞ በነቢያት ያናገረ አለ። ስጋዌውን በነቢያት አስቀድሞ ያናገረ አለ። አሁን ግን ትጸንስ ወልደ ጽምኒት ምድር ዘኢሳይያስ ጽጌ አስተርአየ በውስተ ምድርነ ብሎ ወበሐዋርያት ተሰብከ ስጋዌውን በሐዋርያት ዘንድ ያስነገረ አለ። በቀዳሚው ቃል ወውእቱ ቃል ሀበ እግዚአብሔር ያለውን ወውእቱ ቃል ሥጋ ሆነ ብሎ ያስነገረ ወመላእክት ታቦተ ስጋዌውን በመላእክት ዘንድ ያናገረ አለ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብሎ ወማበ ኩሉ ተሰብሐ በሁሉ ዘንድ የሁሉ አባት በሆነ በአዳም ዘንድ የተመሰገነ አንድም ወማበ ኩሉ ተሰብሐ የሁሉ ፈጣሪ የሁሉ ጌታ በሆነ በአብ ዘንድ የታወቀ አንድም በአብ ዘንድ ታይቶ መግዛትን ታይቶ መፍረድን ገንዘብ ያደረገ እስመ ዘቦን አቡነ ዚአየ ውእቱ እንዲህ ተሰቅለ በእንቲአነ 5500 ዘመን ሲፈጸም ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በለበሰው ሥጋ ስለኛ የተሰቀለ በእንቲአነ አለ። እንደ ወንበዴ እንደ ሌባ ስቶ እንደ ጻድቃን እንደ ሰማዕታት ሽቶ አልተሰቀለምና ወመስቀሉ ኮነ ሕይወትነ ጽንዕነ ቤዛነ በመስቀሉም ኃይላችን ጽናችን ክብራችን ተደረገልን። ዘውእቱ ምስጢር ህቡዕ ይህም ህቡዕ ምስጢር ነው። ፍስሐ ዘይትዌዳ የማያልቅ ፍስሐን ገንዘብ የምናደርግበት ዘወቱ ኩሉ ነፍሰ ፍትወተ ሰብእ ያርቅ እግዚአብሔር ሰው ሁሉ ከእግዚአብሔር የሚያርቀውን ሥጋዊ ፍላጎቱን ሁሉ ቆርጦ ይጣል አለ። አሁን ሰው አካሉን ሥጋዊ ፈቃድ የሚሻ አካሉን ቆርጦ ይጣል ማለት አይደለም፣ ፈቃድ ቢተው ሲል ነው። ኢይክልኪያን ዘትጸውር ወትረ ሰው ሥጋዊ ፈቃዱን ካልተወ ከእግዚአብሔር ጋር ተዋህዶ አይኖርምና ዛይቲ ስብሐት ፍቅር እግዚአብሔር ይትያስስት እሷ ከእግዚአብሔር የማትርቅ ሰውንም ከእግዚአብሔር የማታርቅ እውነተኛዋ ደገኛዋ ፍቅር ይችላል። ወበላ ከናፍር ጾታ ነጊር ይትካል ትንቆቀ በእነዚህ ከናፍር የአምስቱን አዕማደ ምስጢርን ነገር መናገር አይቻልም። አንድም ከናፍረ ጾታ ይላል። እነዚህ ሁለት ሆነው ላይና ታች ባሉ ከናፍር የአምስቱን አዕማደ ምስጢርን መናገር ጠንቅቆ መናገር አይቻልም። ዘእምትካት ኮነ ዘእምትካት ህቡዕ ኮነ ይህም መስቀል ነው። ቅድመ ዓለም ህቡዕ የነበረ ይእዜሰ ክሱተ ምስጢር ኮነ ለምእመናን ዛሬ ግን ለምእመናን ጌታ 5500 ዘመን ሲፈጸም ሰው ሆኖ ዛሬ ግን ለምእመናን የታወቀ የተረዳ ሆነ። አኮ ከመ ይትራይ አላ ከመ ይትሃለይ ይህ ግን የታወቀ ሆነ ለምእመናን የታወቀ ሆነ ስንል በሥጋዊ ዓይን የሚታይ በሥጋዊ እጅ የሚዳሰስ አይደለም፣ በእዝነ ህሊና የሚታሰብ ነው እንጂ ውእቱ ዝንቱ መስቀል ውስጥ ለውስጥ እያጓደለ እዛ ፍቅር እያለ መጥቶ ነበርና ይህውም ፍስሐ ዘይትዌዳ ያልኩት ጌታችን መድኃኒታችን ኢየሱስ ክርስቶስ የማያልቅ ፍስሐ ያለው ክርስቶስ የተሰቀለበት ቅዱስ መስቀል ነው። ወወቱ ንትመካ ከመ ንሰብሖ ወወቱ ንትመካ ከመ ንሰብሖ እንመካበት ዘንድ የምናመሰግነው አንድም
እንሰግድለት ዘንድ የምንመካበት አንድም መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ ብለን እንመካበት ዘንድ የምናከብረው አለ። በሁለቱ ወንበዴዎች መስቀል አንመካምና። ወወቱ ለይጠመቁ ምእመናን ፍጹማን በዚህ መስቀል ተጠምቀው ፍጹማን የሚሆኑ ምእመናን እምኩሉ ዘተነግረ ዘያስተሪ ዘይኮነ በአማን አድኃኑ ነፍሶሙ በዚህ መስቀል የተጠመቁ ተጠምቀው ሕያው ሆነው የሚኖሩ ምግባር ሃይማኖትን የያዙ ምእመናን በእውነት እስቴው ዘይነው እሳቱ ዘይጠፍ ተብሎ ከተነገረው ነገር ነፍሳቸውን አዳኑ። በዝንቱ ለተጸንዑ ሕቱ ርሰክሙ በዚህ መስቀል አምናችሁ ጸንታችሁ የምትኖሩ ምእመናን ሆይ በምን አኗኗር እንደምትኖሩ ራሳችሁን መርምሩ አለ። እኛ ያለን በኃጢአት ወይስ በጽድቅ ነው ብላችሁ ራሳችሁን መርምሩ። መመርመር ከመጻሕፍት ከመምህራን ከልቡና አለ። አጽምዑ አእዛኒክሙ ወለይትራያ አሁሩ አዕይንቲክሙ ለበግሃት አጽምዑ አእዛኒክሙ እዝነ ልቦናችሁን እዝነ ሥጋችሁን አፋዊ ከሆነ ነገር ሰውሩ። ወለይትራያ አሁሩ አዕይንቲክሙ ለበግሃት አፋዊ ዓይናችሁንም እንደ በጋድ አለ። አፋዊ ዓይናችሁንም አፋዊ ከሆነ ነገር ከልክሉ አለ። አሁን ዓይናችሁን አጥፉ ጆሮአችሁን አደንቁሩ ማለት አይደለም። ሰምታችሁ አልሰማንም አይታችሁ አላየንም በሉ ሲል ነው። ከመ ታእምሩ ፈቃዶ ለኢየሱስ ክርስቶስ ወኩሎ ምስጢረ መድኃኒትክሙ የጌታችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃዱን ታውቁ ዘንድ አንድም ከእሱ ጋር ተዋህዳችሁ የምትኖሩባት ሕገ ወንጌልን ታውቁ ዘንድ ብእሲ ወአንስት ቅዱሳት ላሎክሙ ውስተ ተምክሖ በእግዚአብሔር እግዚአብሔር አምላካችን መንግሥተ ሰማያት ርስታችን ወንጌል ሕጋችን ብላችሁ በመስቀል ጸንታችሁ የምትኖሩ ሴትም ወንድም ያጽንዕ ዘንተ ውስጡ ለሰብእ ሰው የሚታነጽበት ውሳጣዊ ልቡናው የሚታነጽበትን ሐሳብ ገንዘብ አድርጉ። ክርስቶስ ተመደነ ለኀባሁ አቅረበነ ክርስቶስ ቅንት እንደ ገበሬ ጽንት እንደ በሬ ቅንት እንደ ገበሬ አድርጎ ወደ ባሕርይ አባቱ ወደ አብ አቅርቦናልና መጺኦ እምድኅረ ሐመ ከወዲህ ዓለም ወደዚህ ዓለም መጥቶ 5500 ዘመን ሲፈጸም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ በመንተ መስቀል ተሰቅሎ አድኖናልና ወወሪዶ ውስተ ሲኦል ወወሪዶ ውስተ ሲኦል ወደ ሲኦል በአካለ ነፍስ ወርዶ ዘውእቱ